ጤና ይስጥልኝ እንዴት ናችሁ እንኳን ወደ እኔ ቻናል በሰላም መጣችሁ አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ እንደዚሁም ደግሞ የኖቲፊኬሽን ደወሏን በመንካት አዲስ ቪዲዮ ስለቅ ቶሎ እንዲደርሳችሁ አድርጉ ዛሬ እንግዲህ በመተመለከቱትን በጣም ቀላል ፈጣን በፕሮቲን የበለጸገ የጾም ምግብ አሰራር ይዤላችሁ ነው የቀረብኩት አሁን ወደ ስሬ እሄዳለሁ የሚያስፈልጉኝን ግብአቶች አቅርቤ እንገናኛለን እንደምትመለከቱት የሚያስፈልጉኝን ግብአቶች አቅርቤ ተገናኝተናል መጠቀማቸው ግብአቶች እነኚህ ናቸው መጠቀመው የወይራ ዘይት ወይም ኦሊቭ ኦይል ጨው ቆንዶ በርበሬ ይሄኛው ደግሞ የተወቀጠ በርበሬ ነው ኢትስ ኦፕሽናል ካልፈለጋችሁ አለማድረግም ትችላላችሁ ኦሬጋኖ እንደ ጦስኛ አይነት ነው እሱን እንደዚህ ደግሞ ቼሪ ቶሜቶ ትንንሾቹን ቲማቲሞች ለሁለት ሰንጠቅ አርጌ ነጭ ሽንኩርት የተቀቀለ ቦለቄ እንደዚሁም የቤዝል ቅጠል ናቸው አሁን ወደ ስራው ሄዳለሁ ስራዬንም ጀምራው ዘይቱን በማጋል ነው እንግዲህ ቅርታኔ ስሰራ ብዙ ጊዜ እንትን አይደለም ልኬት አልጠቀምም ስለ ያው የሚያስፈልጋችሁን ያህል ታረጋላችሁ ከዛ ነጭ ሽንኩርት እንደዚህ አንድ 4 ፍሬ የሚሆን ከዛ በላይ መጨመር ይቻላል ያጣፍጣዋል እና እንደዚህ ከተፍተፍ አርጌ አንድ 4-5 ፍሬ ከዛ እሱ ትንሽ እንዴት ነው ቡናማ ነገር እስከሚሆን ድረስ እጠብቃለሁ የዘይቱን የነጭ ሽንኩርቱን ቃና እንዲወስድ ማለት እንግዲህ የተጠቀምኩት ቦሎቄ ነጩን ቦሎቄ ነው እና ራሴ ነኝ የቀቀልኩት እና ጋዝ እንዳያስቸግራችሁ እንዲ የባቄላ ዝርያዎች እንደዚህ ያደንጓሪ ዘሮች ስትበሉ ጋዝ እንዳያስቸግራችሁ ከፈለጋችሁ ዘብዝፉት እኔ ለ3 ቀን ዘብዝፌ ቀቅየው ነው ከፈለጋችሁ ደግሞ የቆርቆሮንም መጠቀም ትችላላችሁ እኔ የቆርቆሮን አልተጠቀምም ብዙ ጊዜ ፍሬሽ ነው መጠቀም ወደው ስለዚህ ጋዝ የሚያስቸግራችሁ ከሆነ ዘብዝፉት በውሃ ከመቀቀላችሁ በፊት ለ3 ቀን ያህል ዘብዝፉትና ከዛ በኋላ ቀቅሉት ከዛ በኋላ ምንም ችግር የጋዝ የሚያመጣ ችግር አይመጣባችሁ ያው ለመናገር ያህል ነው ከዛ እንግዲህ እንደምትመለከቱት ቡናማ እየሆነልኝ ነው ነጭ ሽንኩርቱ ከዛ ቲማቲም እዚህ ጋር ኦሬጋኖ ነው እየጨመርኩኝ ያለሁት በግምት አንድ የሻይ ማንኪያ ያህል ጨምሬያለሁኝ ይቅርታ ቅድም እንትን ጨምሬያለሁኝ አልተናገርኩኝም የተወቀጠውን በርበሬ ትንሽ ነስነስ አድርጌያለሁ ከነጭ ሽንኩርቱ ጋር ያው ቅድም እንዳልኳችሁ እሱ ትንሽ ስትበሉት የማቃጠል ስሜት እንዲኖረው ነው እንጂ ካልተፈለገ አለማድረግ ይቻላል ችግር የለውም ከዛ ቆንዶ በርበሬ ጨምራለሁ ያው እንደምትመለከቱት እንግዲህ እንደዚህ ትንሽ በሰል ማለት ሲጀምር ብዙ ሙክክ እስከሚል ድረስ አልጠብቀው በሰል ማለት እስከሚጀምር ድረስ እንዴት ነው ትንሽ ማማማት እስከሚጀምር ድረስ አበስለዋለሁ እነኚህ ትናንሽ ቼሪ ቶሜቶችን ወይም ትናንሾቹን ቲማቲሞች
ያው እንደምትመለከቱት እንግዲህ ሙክክ ማለት ጀምሯል ስለዚህ ቦሎቄውን ጨመርኩበት ያው እንደምታዩት በጣም ባጭር ጊዜ ነው የሚደርሰው ያው አቁላሉኝ የለ ያው ብዙ አሰልቺ አይደለም በደቂቃ ውስጥ ቶሎ ይበስልልናል ያው የተቀቀለ ወይም ደግሞ ቆርቆሮ እንትኑ ካለን ቦሎቄው ካለን በባጭር ጊዜ ውስጥ ልናበስለው የምንችል ነው በፕሮቲን የበለጸገ ነው ለጾም ጊዜ ለፍስክ ጊዜም ይሆናል እንግዲህ መሆን ይችላል ለራት መሆን ይችላል ቀለል ያለ ምግብ ነው ከዛ እንደ ላይ አበስለዋለሁ ከዛ እንግዲህ ሲበስልልኝ የቤዝል ቅጠሉን እንደዚህ ከተፍ አርጌ ጨመርኩበት ከዛ ጫው ጨምርበታለሁ እና በቃ ቤዝሉን ካረኩበት በኋላ ብዙ አላቆየው አወጣዋለሁ እሺ እንግዲህ አሁን በጠረጴዛ ዙሪያ ተገናኝተናል እንደዚህ እንደምትመለከቱት አውጥቻለሁኝ ከዳቦ ጋር ነው ያቀረብኩት በዳቦ በቂጣ እንግዲህ በመትፈልጉት ነገር አጣብቃችሁ መብላት ይቻላል በጣም ነው የሚጣፍጠው ቀምሼ ልንገራችሁ ዋው በጣም ነው የሚጣፍጠው ከወደዳችሁት ለሌላ ሰው ይጠቅማል ካላችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ደህና ሁኑ